ክቡራትና ክቡራን ክቡር ዶክተር ደረጀ ዱጉማ የጤና ሚኒስትር ዴኤታ የሕክምና አገልግሎትና የፕሮግራም ዘርፋችንን ማስተባበርና በብዙ የሕክምና ብቻ ሳይሆን የሌሎች መንግስት ስራዎቻችንን በማቀላጠፍ ከኛ ጋር የሚሰሩት ሚኒስትር ዴኤታችን እንዲሁም ዶክተር አህመድ ረጃ ክቡር ዶክተር አህመድን ሁላችንም በብዙ ነገር እናውቃቸዋለን። አባታችን ናቸው፣ አስተማሪያችን ናቸው። ለብዙዎች ደግሞ ዛሬ ውጤት ወጥቶ የብዙ ዓመት አገልግሎት ብቻ ሳይሆን የዶክተርስ አላያንስ ጀነራል ሆስፒታል እንዲህ ተወልዶ ለዚህ ቀን ስላበቃችሁ እናንተንም ቤተሰባችሁንም ባለቤቶትንም በቅድሚያ እንኳን ደስ አላችሁ ማለት ፈልጋለሁ። የዶክተርስ አላያንስ ጀነራል ሆስፒታል ባለድርሻና ሰራተኞች፣ ጥሪ የተደረገላችሁ እንግዶች፣ አምባሳደሮች፣ የቀድሞ ፕሬዝዳንቶች፣ የዩኒቨርሲቲ ኃላፊዎች እንዲሁም በተለያየ መንግስታዊና መንግስታዊ ባልሆነ ኃላፊነት ላይ የምታገለግሉ በዚህ ጥሪ ተደርጎላችሁ የምትገኙ እንግዶቻችን በሙሉ ክቡራትና ክቡራን በቅድሚያ እንኳን ለዚህ ቀን አደረሰን። እንኳን ፈጣሪ ለዚህ ረዳን። እንኳን ደህና መጣችሁ በድጋሚ። የዶክተርስ አላያንስ ጀነራል ሆስፒታል መንግስት የሚያስበውን በተለይ እኛ እንደ ባለሙያ ብቻ ሳይሆን አገልጋይ ሆነን ስንወጣ ማየት የምንፈልገውን አንድ ላይ የመስራት አቅም፣ አንድ ላይ የማሰብ አቅም፣ አስቦ ደግሞ የመፈጸም አቅም በጥቂት ጊዜ ውስጥ ነው እንደዚህ ተደራጅተው ወደዚህ አቅም የመጡት። ስለዚህ ያንን በተግባር ያሳየ ተቋም ስለሆነ በጋራ ይሄንን ስላደረጋችሁ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። እንደ ሀገራችን ከሁሉም አስቀድመን እንደምናውቀው የጤና ጉዳይ የራሳችን እኔ፣ እናንተ፣ ቤተሰቦቻችን፣ ልጆቻችን የሁላችንም ጉዳይ ነው። በጤና ጉዳይ ላይ ነገ ሌላ ሰው ይሰራልኛል ብለን የምናስቀምጠው ነገር ካለ ለራሳችን ቅድሚያ መስጠት አልጀመርንም ማለት ነው። በዚህ ውስጥ ግን በዚህ በጤና ሙያ በተለይ በዘርፉ ሁል ጊዜ ሌሊትና ቀን ሮጣችሁ አገልግላችሁ ሀገራችሁን አገልግላችሁ እንደገና ደግሞ ለሀገራችሁ ዛሬም ለቤተሰባችሁም ደግሞ የሚሆን ትልቅ ነገር አስቀምጣችኋልና የእውነት እንደራሴም እንደ ጤና ሚኒስትርም እንደ ተገልጋይም ለዚህ ቀን እንኳን አበቃችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ባለሙያዎቻችን ብዙዎች ቅድም ዶክተር አህመድ ሲናገሩ ሰምታችኋል። በመንግስት ተቋማት ውስጥ አገልግለው ከዛ ደግሞ ሮጠው በቤተሰባቸውን ልጆቻቸውንም እንደገናም ደግሞ የሚሻገር ነገር ለትውልድ ለማድረግ ባደረጉት ስራ ዛሬ ላይ ደርሰዋል። ዛሬ ይሄንን አይተናል። ሌሊት ቀን የሚሮጡ ባለሙያዎቻችን በተለይ ሲኒየሮቻችን ዛሬም ሀገራችሁን አምናችሁ ሀገራችን ይገባታል፣ እኛ በመኖራችን ትውልዶች ይማራሉ ብላችሁ ዛሬ ላይ የተጠሩትን ተቋማት ሳይሆን የተጠሩትን ስሞች ተመልከቱ። እንደ ድሮ በተቋም ብቻ ደረጃ ሳይሆን ሰው የሚጠራው እንደ ግለሰብ እገሌ ሰብ ስፔሻሊስት እገሌ አቅም ያለው በተለያዩ የሕክምና ዘርፎች ላይ አንቱ የሚባሉ ሰዎች አውጥታችኋልና አገራችሁን በታማኝነት ስላገለገላችሁ በድጋሚ ማመስገን ፈልጋለሁ። ዛሬ ቆመን ኢትዮጵያ ማለት የቻልነው የጋራ መዝሙር የዘመርነው እንደገና ሙያችንን አክብረን አገር ስትጠራ አቤት ብለን የመጣ ነው። እናንተን አይተን ብዙዎቻችሁን እዚህ ያሉ እዚህ የሌሉ በተለያየ ተቋማት ውስጥ በዚህ ሰዓትም ስራ የሚሰሩ ባለሙያዎቻችንን አይተን ስለሆነ እናት ስትጠራ ወዴት ተብላችሁ ነው ያደጋችሁት ተብለን እንደተባልን ኢትዮጵያ ሀገራችን ስትጠራ ሁል ጊዜ አጠገቧ ሆናችሁ ስላገለገላችሁ የእውነቴን ነው ከልቤ ምስጋናዬን ማቅረብ ፈልጋለሁ። ብዙ አስተምራችሁናል። ዛሬ ደግሞ አሁንም ሀገራችሁን መንግስት በግልና በመንግስት ትብብር ስራ ይሰራል በተባለበት ጊዜ የራሳችን አሻራ የቱ ጋር ይቀመጥ በማለት በጋራ የኔ አቅም ይሄ ነው፣ እኔ ያለኝ እኔ ይሄን ላስቀምጥ እንደሚባለው ቤት ማገር ተሰብስቦ እንደሚሰራ ምሰሶ ቆሞ ሌሎቹ ነገሮች እንደሚደረቡበት አንድ ላይ ሆናችሁ ተባብራችሁ ቆማችሁ በማየት ደስ ብሎኛል። ታሪካችንን አሻሽላችሁታል፣ ስማችንን ቀይራችሁታል። በጋራ መስራት እንደሚቻልም የእውነት ምሳሌ ሆናችኋል። ቆሞ ከጥቂት ዓመታት ደግሞ በኋላ ሰፍቶ ሌሎች ሀገሮች ላይ እንደምናየው የብዙዎቹ ተቋማት ስትመለከቱ አደጉ የሚባሉ ሀገሮች ማለት ነው። ብዙ ሀገሮች የተለያየ ፖሊሲዎች ይጠቀማሉ። ነገር ግን ብዙዎች ጓግተው የሚሄዱባቸው ሀገሮች እንደዚህ አይነት አላያንሶች ናቸው ተቋሞቻቸውን ተቋም አድርገው ያቆሙት።
የባለሙያዎች የጋራ ትብብር ተቋም ይሆናል። ከዛ በኋላ አንድ ብራንች 2 ብራንች እያለ እየሰፋ ይሄዳል። ያ ነው በብዙ ሀገሮች ያየነው የግል አቅም ማለት። በግል መስራት በአንድ መስራት አቅም ነው። ነገር ግን አንድ ላይ ተደምሮ አንድ ላይ ሆኖ ደግሞ እንደዚህ አይነት አላያንስ መፍጠር የሲነርጂ አቅም ነውና የእውነት ታሪካችንን ስለቀየራችሁ በድጋሚ ማመስገን ፈልጋለሁ። እናንተ ይህ ልምምድ ዛሬ ላይ ስንመለከተው ከጥቂት ዓመታት በፊት በተለይ ከኮቪድ በፊት የነበረውን ብቻ ብትመለከቱ በግል የነበሩ ተቋማቶቻችን ወደ 7000 ትንሽ ሲደማመር ሲቀናነስ ከ7500 አካባቢ ነው የሚደርስ የነበረው። በሰፊው ስንሄድ የላይሰንስ የተለያዩ ነገሮችን እንኳን ብንሄድ ስቲል ከ8000 በታች እንደነበረ ነው መረጃዎቻችን የሚያሳዩት። ያ ማለትም ደግሞ በአብዛኛው በመጀመሪያ ደረጃ ጤና ክብካቤ ላይ አገልግሎት የሚሰጡ እንደ ፋርማሲ፣ ላቦራቶሪ፣ ሌሎች ስራዎችን የሚሰሩትንም ቁጥሮች ጨምሮ ማለት ነው። በግሉ ዘርፍ የግሉ ድርሻ በጤና ውስጥ ምን ያህል ነበር ብትሉም ያንን ያህል ነው። አሁን ላይ ስትመለከቱ በ4 እጥፍ ይሄ ጨምሯል። በ4 እጥፍ ሲንስ ፓስት ኦልሞስት እንግዲህ ከ2019 አሁን ድረስ ብንቆጥር ማለት ነው። ያ ምንድነው የሚያሳየው? የእውነት የፖሊሲ ሽፍት አለ። የእውነት መተባበሮች እየመጡ ነው። ገና ቢሆንም ብዙ ማሻሻል ያለብን ነገር ቢኖርም በመንግስትና በግል እንዲሁም ደግሞ በጋራ የመስራት አቅም ኦፖርቹኒቲዎችን የማየት የፖሊሲ ሽፍቶች የመቀየር ስራዎች ተሰርተዋል። ታንጀብል የሆነ የሚታይ ለውጥ አለ። ያ የሚያሳየው ምንድነው? ነገር ግን ህብረተሰባችን አሁንም ቢሆን የመንግስት አገልግሎቶችን በሰፊው በቁጥር ደረጃ ይጠቀማል። ከ75% በላይ የሚሆነው ህብረተሰባችንን በመንግስት ተቋም ውስጥ ነው አሁንም የምናገለግለው። በከተማና በርቀት ባሉ ቦታዎች ላይ የተለያየ መረጃዎች ቢያሳዩንም ማለት ነው። ያ ምን ያሳየናል? አሁንም አቅም አለ። በህብረተሰባችን ውስጥ ወደ 63 ሚሊዮን የሚሆን ሰው የጤና መድህን ተጠቃሚ ነው። ማህበረሰብ አቀፍ ጤና መድህናችንን ማለት ነው። ያ እንግዲህ በሀገር አቀፍ ደረጃ በአቨሬጅ እስከ እንደምታውቁት ነው ከ2000 ብር በታች በሆነ በቤተሰብ ክፍያ በአመት ነው ይሄንን እየሰራን ያለነው። በዚህ ውስጥ በአመት ውስጥ የሚገዙ የመድኃኒት ግብአቶች፣ የተቋማት ማስፋፋት ከነበርንበት አንጻር ወደ መድረስ ለምንፈልገው ነገር ብዙ ግንባታዎች ብዙ ስራዎች እየተሰሩ ነው። ነገር ግን ከህብረተሰባችን ቁጥር አንጻር half of the population ግማሹን ፖፑሌሽን በዚህ ማህበረሰብ አቀፍ ጤና መድን ውስጥ ይዘን ሌላው ማህበረሰብ ደግሞ ጥቂቱ እዚሁ አገልግሎቶችን ያገኛል፣ ጥቂቱ ደግሞ ወደ ውጪ ወጥቶ አገልግሎቶችን ይሻል ማለት ነው። አንዳንድ አገልግሎቶቻችን እዚህ በመጥፋታቸው አንዳንድ አገልግሎቶቻችን ደግሞ ጥራቱን፣ ተደራሽነቱን፣ ሌሎች ነገሮች ላይ የራሱ ማህበረሰቡ ባለው ፐርሴፕሽን ወደ ውጪ ይወጣል። አንዳንድ ጊዜ ደግሞ ሰው ምርጫው ስለሆነ ብቻ ወደ ውጪ ወጥቶ አገልግሎቶችን ያገኛል። ባለመገኘት የሚባለውን ህመማችንን፣ ፔናችንን፣ ያንን ስብራታችንን መጠገን የምንችለው እንዲህ በጋራ አብረን መስራት ስንችል፣ ክፍተቶቹን ራውንድ ስናደርግ ስራ ስንሰራ በፊት እናውቃቸዋለን። ትናንት ከነበረበት when available if available የሚባሉትን ነገሮች ቀይረን ብዙ የህክምና ቁሶች፣ ብዙ የህክምና መገልገያዎች፣ ላቦራቶሪዎች፣ ዘርፎች ብዙ ነገሮች መጥተዋል። ተቋማት መገንባት፣ ተቋማት መስራት ግን የጋራ ስራችን መሆን አለበት። ለዛም እንደ ዛሬ አይነት እንደ ዶክተርስ አላያንስ ጀነራል ሆስፒታል ሌሎችም በግሉ ዘርፍ የሚሰሩ ስራዎች ላይ ትኩረት ሰጥተን የምመጣው እነዚህን ሁለት ነገሮች የማስተሳሰር ህብረተሰባችንን በጠቅላላ መድረስ እንድንችል የሚያስችለን ትልቅ አቅማችን ስለሆነ ነው። በመንግስትና በግል ተቋማት መካከል የሚኖር ትስስር ለህብረተሰባችን ተደራሽነት ብለን ያስቀመጥነውን ቃል በተግባር እንድንደርስ የሚያደርስ ስለሆነ ይህንን የበለጠ አጠናክረን ደግፈን ጨምረን የምንደግፈው ስራ እንደሆነ በዚሁ ቃል መግባት ፈልጋለሁ። እንድትበረቱም አደራ በዚሁ ማለት ፈልጋለሁ። በተለይ ደግሞ አገርና ወገንን አብሮ ቆመን ለማገልገል ተቋማቶችን ውስጥ የጎደሉ ነገሮችን እያየን የሜዲካል ቱሪዝም አንዱ የጤና ዘርፋችን ትልቅ የትኩረት አቅጣጫ ነው። የሜዲካል ቱሪዝም ዝም ብለን እንደ ቱሪዝም ብቻ ሳይሆን እንደምታዩት ሀገራችን ውስጥ የተለያዩ የቱሪዝም ስራዎች እየተስፋፉ ነው። የተለያዩ ከተማዎች ላይ እንደምታዩት ብዙ ሎጆች፣ ብዙ ሪዞርቶች እየተሰሩ ነው። ነገሮች ተመቻችቶ ሰዎች ሁሉ መሄድ በሚጀምሩበት ጊዜ ደግሞ የሕክምና ተቋሙን በዛው ልክ ታች ድረስ መድረስ ካልቻለ እንደገና በሪፈራል ሊንኬጅ ብዙ ወጪዎች ህብረተሰባችንን የምናስወጣበት ህይወትም የምናጣበት ስለሚሆን
በከተሞቻችን ብቻ ሳይሆን በተለያዩ የሀገራችን ክፍሎች ውስጥ ብራንቾች በማስፋፋት ተደራሽነታችሁን እንድታስፋፉ አደራ ማለት ፈልጋለሁኝ። ሌላኛው በአገር አቀፍ ደረጃ ያስቀመጥናቸውን ግቦች ክቡር ዶክተር ደረጀም ቅድም ጠቀስ አድርጓል። በአጠቃላይ እስከ 2030 ሳይሆን ተሻጋሪ የሆኑ እቅዶችን ነው ይዘን እየሰራን ያለነው። በፊት የነበሩንን ስብራቶች አብሮ መለየት፣ በተለይ አሁንም ቢሆን የመጀመሪያ ደረጃ ጤና እንክብካቤያችንን ማስፋፋት እናንተ ጋር የሚመጣውን ሎድ ለመቀነስ ያግዘናል። ባለሙያዎች በጣም ረጅም ሰዓት በመስራት ራሳቸውን ብቻ ሳይሆን ጤናቸውን፣ ቤተሰባቸውን ቅድም ሰምተናል ዶክተር ኤልሳ ሌሎችም ቤታቸውንና ቤተሰባቸውን እዚህ ወንዶች እና ሚስቶቻቸው ቤተሰባቸው ተሸክሞላቸው፣ ሴቶቻችን ደግሞ ሙሉ ቤተሰባቸውና ማህበረሰባችን ተሸክሟቸው ነው እንደዚህ እየሰሩ ያሉት። ስለዚህ የመጀመሪያ ደረጃ ጤና እንክብካቤያችንን በመንግስትም በግልም ያለውን ጫና ከመቀነስ አንጻር ትኩረት ሰጥተን የምንሰራበት ይሆናል። ያለ እናንተ የጠራ መረጃ፣ የጠራ አቅም፣ የጠራ እናንተም ለህብረተሰባችሁ ትክክለኛ ጊዜያችሁን ሰጥታችሁ አገልግሎት መስጠት የምትችሉበትን አቅም ለማውጣት ያግዛችኋል። በሰብ ስፔሻሊቲ ሌቭል ያሉ ባለሙያዎቻችን ናቸው እዚህም ያሉት በተለያዩ ቦታዎችም ላይ ያሉት። ስለዚህ እዚህ ላይ ትኩረት አድርገን እንሰራለን። ከዛ በመቀጠል ደግሞ የመጀመሪያ ደረጃ ጤና እንክብካቤን ብለን እስከ ቴሪሸሪ ፋሲሊቲ፣ ከቴሪሸሪ ፋሲሊቲዎቻችን ውስጥ ደግሞ ዲፍረንሺየትድ በተለያዩ ቦታዎች ላይ በተለያየ ክልል በመንግስት ደረጃ ሲሆን የተለያዩ የመንግስት ተቋሞቻችንን በተለያየ የህክምና አቅም ሰብ ስፔሻሊቲ ላይ ዲፍረንሺየት እያደረጉ ወደ ላይ እንዲወጡ ትኩረት አድርገን እንሰራለን። በዚህም ከዚህ ሆናችሁ የተለያዩ ተቋሞቻችንን እንድናግዝ እንድንደግፍ የመንግስትና የግል ጥምረት ላይ በተለይ በፒፒፒ በምንሰራቸው ስራዎች ውስጥ አክቲቭሊ እየመረጣችሁ እያያችሁ በተለያዩ የሀገራችን ክፍሎች ውስጥ እንድትገቡ ቅድም እናንተ ለዚህ ትብብሩን እናደርጋለን ብላችኋል። እኛ ደግሞ ጥሪያችንን እናስተላልፋለን። የዲፍረንሺየትድ ሰርቪስ በምንጀምርባቸው የተለያዩ የክልል ሆስፒታሎች ውስጥ በጋራ ገብተን እንድንሰራ እኛም ደግሞ ትኩረት ሰጥተን የሚያስፈልጉ የፖሊሲ የማኔጅመንት የተለያዩ ስራዎች ቦትልኔኮቹን እየፈታ እንሄዳለን። በዚህም አሻራችሁን እንድታስቀምጡ ጥሬን አስተላልፋለሁ። እንደ መንግስት የትኩረት አቅጣጫዎቻችን ሰፋ እያሉ ስለሚመጡ እናንተም ልክ እንደዚህ በጋራ መደራጀት እንደጀመራችሁት በባንኮች እና በተለያዩ አገልግሎቶች ውስጥ ያየናቸውን ትልልቅ ተቋማት በሚመጡበት ጊዜ የሚኖር ጫና በእኛው በተመሰረቱ ተቋማት ላይ እንዳይመጣ ካሁኑ አክቲቭሊ ምን ላይ እንስራ፣ ምን እናድርግ፣ አክቲቭሊ ሰፖርት መደረግ በሚያስፈልግባችሁ ቦታዎች ላይ ራሳችሁን በደንብ ወደ ላይ ተወዳዳሪ አድርጎ ማውጣት እንዲቻል እንዲህ በጋራ እንደሰራችሁ ደግሞ የተሻለ ነገሮችን በማስቀመጥ እንድትበረቱ በዚሁ አደራ ማለት ፈልጋለሁ። ትልልቅ ተቋማት አብረን እንገነባለን። ይሄ አንዱ ነው የሚሆነው። እናንተ ግን የበለጠ ጨምሮ ለመስራት አንዱ ይሄንን ብላችሁ ሌላኛውን በዚህ ላይ ደምራችሁ እንድታስቡ ማሳሰብም አብረንም እንደምንሰራ ደግሞ በዚሁ ቃል መግባት ፈልጋለሁ። ከዛ በተጨማሪ የባለሙያዎቻችን ጉዳይ ነው። የጤና ባለሙያዎቻችን ከጤናው ዘርፍ መጀመሪያ ደረጃ እስከ ሪፈራል እና ከፍተኛ የሆኑ የስፔሻሊቲ ሰርቪሶቻችን አንዱ ትኩረት አቅጣጫችን ነው እንዳልኩት። በዛ ውስጥ የሚሰሩ ባለሙያዎቻችን ደግሞ የትኩረት አቅጣጫችን ናቸው። በዛም ውስጥ በመንግስትና በግል ጥምረት ውስጥ በምናደርገው ስራዎች ብዙ ስራዎችን ለመቀየር የሞከርን ነው። ቅድም ያልኳችሁ ሚኒመም ሃፍ ኦፍ ዘ ፖፑሌሽን በሲቢኤችአይ ውስጥ ተሸፋኝ ነው። ከዛ በተጨማሪ ያሉ ባለሙያዎቻችን ህብረተሰባችንን በጋራ እንድናገለግል በታማኝነት በዚህም በመንግስትም በምንሰራባቸው ቦታዎች ላይ አሁንም ገና አሻራችሁ አላለቀም። ማስተማር የበለጠ ብዙ ያስፈልገናል። ተተኪ ትውልድ ብዙ መስራት ያስፈልገናል። ሰዓቶቻችንን በደንብ አክብረን ታማኝና አክባሪ ትውልዶች በዛም ቦታ ላይ እንድትገነቡ የጋራ ስራችን እንዲሆን ከባለሙያ ማሰልጠን በዛ ላይ ደግሞ የስራ እድል ከመፍጠርም አንጻር አብረን እየፈጠንን አብረን እየሰራን ወደ ተግባር እንድንገባ በዚሁ አደራይን ማስተላለፍ ፈልጋለሁ። ለዚህኛው መድረክ የባለሙያዎቻችን የተለያዩ ሌሎች አጀንዳዎችን ለማንሳት የሚሆን አይደለም። ነገር ግን ይሄ ትልቅ አቅም ነው። አንድ ላይ በመሆናችሁ አገራችሁን እዚሁ ሆናችሁ ለማገልገል እርምጃ ተራምዳችኋል። እዚሁ ሲኒየር የነበሩ እዚሁ ያስተማሩ እዚሁ የተማሩ ባለሙያዎች ናቸው እዚህ ውስጥ ያየነው። ከያንግ አንስቶ እስከ ሲኒየር በጣም ትልልቅ ሐኪሞች በጋራ ሆናችሁ ስራ ጀምራችኋል። መንግስትም ለእንደዚህ አይነቱ ነገር ድጋፍን ይቀጥላል። ባለሙያዎቻችን በጋራ በመደራጀት በተቋማት ውስጥ በመንግስትም በግልም ተቋማት ውስጥ ራሳችሁን ወደም ህብረተሰባችሁን ያገለገልን በአንዱ በኩል ህዝባችንን እንዳንጫን እንደ መንግስት ህዝባችን ላይ ጫና ለማድረግ ነው ብዙ ነገሮች ላይ በመንግስት ተቋማት ላይ ከፍ ያለ ነገሮችን ማናመጣው።
ነገር ግን ህብረተሰባችን ደግሞ አገልግሎት በዚህም በኩል መጥቶ መገልገል እንዲችል በሁለቱም ተቋማት ላይ የራሳችሁን አሻራ በታማኝነት እንድትወጡ በዚሁ አደራይ ማስተላለፍ ፈልጋለሁ። መረጃዎች መተላለፍ ላይ ከዚህ የሚወጡ መረጃዎች ለጤና ግብአት እንዲሆኑ በአደራ መልክ ብቻ ሳይሆን በማሳሰቢያ መልክ መስጠት ፈልጋለሁ። ከግሉ የሚወጡ መረጃዎቻችንን በደንብ የማጠናከር ስራ ላይ ክፍተቶች እንዳሉ ከዚህ በፊት አይተናል። በኤችኤምአይስ በተለያዩ የሚመጡ መረጃዎች አሉ። ዴታን ግን የጋራ አድርገን ለህብረተሰባችን የተሻለ ፕላን ማድረግ እንዲያግዘን በዚህ የሚወጡ መረጃዎች ምሳሌ ሆናችሁ እንድትሰሩና ለተቋሞች የሚገባ ለመንግስት የሚገቡ መረጃዎች ላይ በተለይ ለፕላኒንግ ስለሚያግዘን እናንተንም ለመደገፍ ፖሊሲንም ለመቀየር ስለሚያስፈልግ መረጃዎች ላይ በጋራ እንድንሰራ በዚሁ ጥሬንና አደራይን ማስተላለፍ ፈልጋለሁኝ። ከዚህ በተጨማሪ የጤና ፋይናንስ ስርዓትን ማሻሻል ነው። ለዚህ ኦልሬዲ ስራችሁ አንዱ ነው። ለዚህ የሚሆኑ የሚያግዙ ግብአቶችን ለጤና ፖሊሲ የሚያግዙ አመላካች ነገሮችን ከዚሁ እንወስዳለን። ባለሙያዎቻችን በፊት በመምህራንነት ሰርታችኋል። በባለሙያ ሆናችሁ ህብረተሰባችሁን ታች ያገለገላችሁ ነው። ስለዚህ ለመንግስት ግብአት የሚሆኑ የፖሊሲ የፋይናንስ ሪሌትድ ኢሹስን በጋራ አድርገን በምናስቀምጥባቸው መድረኮች ላይ አደራ ጠረጴዛችሁን ባዶ ሳታደርጉ ተገኝታችሁ የጤና ፋይናንስ ስርዓቱን በመናሻሻልበት የሪፎርም ስራ ውስጥ ተሳታፊ እንድትሆኑ በዚሁ አደራይን አስተላልፋለሁኝ። ብዙ ስራዎች አሉ። ሎካል ማኒፋክቸር እናደርጋለን ብለናል። ሎካሊ በሀገራችን አቅም፣ በሀገራችን ባለሙያዎች፣ በሀገራችን መሳሪያና በሀገራችን ተቋም መታከም ሞቷችን አድርገን መስራት እንድንችል እናንተን ማመን እናንተንም ማሳመን የጋራ ስራችን ስለሆነ አብረን እንድንሰራ ኢትዮጵያ በጋራ አቅማችን በጋራ ስራችን የሚሻገር ነገር ይዛ ለአፍሪካም ነገ ደግሞ ለዓለምም የሚሆን ነገር እንደምታወጣ እርግጠኛ ነኝ። ከአደራ ጋር ከምስጋና ጋር በነገሮች ሁሉ የረዳችሁን ፈጣሪ እያመሰገንኩ ቀጣይ ነገራችሁ ላይ ውጤት ወጥቶ ተርፎ ተትረፍርፎ ሌሎችን ጨምራችሁበት የስራ እድልም የተቋምም ስፋት ኖሮ መጥቼ እንደማያችሁ እርግጠኛ ነኝ። ፈጣሪ ምድራችንን ይባርክ። እጅግ አድርጌ አመሰግናችኋለሁ።